ፒስተኑን ከክራንክሻፍቱ ጋር የሚያገናኘው የትኛው ክፍል ነው? እንደተለመደው እነዚህን ወሳኝ ጥያቄዎች ላይክ እያደረጋችሁ ብትጀምሩ ብዙ ሰው ጋር የመድረስ አድቫንቴጅ አለው። ኤኒዌይ ስለ መኪና አጠቃላይ የምትማሩበት ትክክለኛው ቻናል ነው። ቤተሰብ በመሆን በነጻ መማር ትችላላችሁ። ወደ ምርጫዎቹ እንሄዳለን። ኤ ካምሻፍት ወይም አልብሮካም በጣሊያንኛ፣ ቢ ሮከር አርም፣ ሲ ፍላይዊል ወይም ቮላኖ፣ ዲ ኮኔክቲንግ ሮድ። ዲ ትክክለኛው መልስ ነው። ዲ ያላችሁ እስኪ ኮመንት። እሺ ምክንያት ወደ ማብራሪያው እንሄዳለን። ኮኔክቲንግ ሮድ ፒስተኑን ከክራንክሻፍት ጋር ያገናኛል። የፒስተኑ ወደ ላይና ወደ ታች እንቅስቃሴ ወደ ክብነት ሽክርክሪት ይቀይራል ማለት ነው። ትክክለኛው መልስ ነው። ሌሎቹን ስንመለከት ኤ ላይ የተቀመጠው ካምሻፍት የመግቢያና የመውጫ ቫልቮችን ይቆጣጠራል። ኢንቴክ እና ኤግዞስት ቫልቭ ማለት ነው። ሮከር አርም ቢ ላይ የተቀመጠው ካምሻፍት እንቅስቃሴ ወደ ቫልቮቹ ያስተላልፋል። ሲ ላይ የተቀመጠው ፍላይዊል ወይም ቮላኖ የሞተሩን ሽክርክር ያረጋጋል፣ ኃይልንም ያከማቻል ማለት ነው። ስለዚህ ትክክለኛው መልስ ዲ ኮኔክቲንግ ሮድ ነው። ኮኔክቲንግ ሮድ ቢጎዳ የሞተር ኃይለኛ ድምጽ ወይም ሮድ ኖክ ሊሰማ ይችላል። የመኪናው ወለል ወደ ሙቀት እንዳይተላለፍ የሚረዳው የትኛው ክፍል ነው? የዛሬውን ጥያቄ ቦዲ የምትሰሩ ልጆች መመለስ ይኖርባችኋል። እንደተለመደው ስለ መኪና አጠቃላይ ትምህርት የምትማሩበት ትክክለኛ ቻናል ነው። ላይክ በማድረግ ጀምሩ። ኤ ኤር ዳም፣ ቢ ፍሉር ሂት ሺልድ፣ ሲ ፌንደር ላይነር፣ ዲ ስፕላሽ ጋርድ። ቢ ፍሉር ሂት ሺልድ ትክክለኛው መልስ ነው። ወደ ማብራሪያው እንሄዳለን። ፍሉር ሂት ሺልድ ከኤግዞስት ሲስተም የሚመጣውን ከፍተኛ ሙቀት ይከላከላል። የመኪናውን ወለል ውስጥና ክፍል እንዳይሞቁ ያደርጋል። ትክክለኛው መልስ ነው። ሌሎቹን እንመለከታለን። ኤ ላይ ያለው ኤርዳም የአየር ፍሰትን ያስተካክላል። ሲ ላይ የምንመለከተው ፌንደር ላይነር ጭቃ፣ ውሃና ድንጋይ ከጎማ ወደ መኪና ክፍሎች እንዳይገቡ ይከላከላል። ዲ ላይ ያለው ስፕላሽ ጋርድ ጭቃና ውሃ እንዳይበተኑ ይረዳል ማለት ነው። አቧራና ቆሻሻ ወደ ሞተር እንዳይገባ የሚከላከለው የትኛው ክፍል ነው? የዛሬዋን ጥያቄ ሁላችሁ መመለስ ይኖርባችኋል ከሌቭል 1 ጀምሮ ማለት ነው። ኤኒዌይስ አጠቃላይ ስለ መኪና የሚወራበት ትክክለኛ ቻናል ነው። እንደተለመደው ላይ ካርጋችሁ ጀምሩት። ወደ ምርጫዎቹ እንሄዳለን። ኤ ኤር ፊልተር ወይም ዳፕራተር፣ ቢ ፊውል ፊልተር፣ ሲ ኦይል ፊልተር፣ ዲ ራዲያተር። ኤ ኤር ፊልተር ወይም ዳፕራተር በመካኒክ ስሙ ትክክለኛው መልስ ነው። ምክንያት ወደ ማብራሪያው እንሄዳለን። ኤር ፊልተር ወይም ዳፕራተር በመካኒክ ስሙ ከውጭ የሚገባውን አየር በማጣራት አቧራና ቆሻሻ ወደ ሞተር እንዳይገባ ይከላከላል። የሞተርን ኃይልና የነዳጅ ቆጣቢነትን ያሻሽላል ማለት ነው። ትክክለኛው መልስ ነው። ሌሎቹን እንመለከታለን። ቢ ላይ የተቀመጠው ፊውል ፊልተር በነዳጅ ውስጥ ያለውን ቆሻሻ ያጣራል። ሲ ላይ የተቀመጠው ኦይል ፊልተር በሞተር ዘይት ውስጥ ያሉ ብክለቶችን ያጣራል። ዲ ላይ ያለው ራዲያተር ሞተሩን በማቀዝቀዝ የሙቀት መጠኑን ይቆጣጠራል። ኤላችሁ ኤር ፊልተር ወይም ዳፕራተር በጣም ከተበከለ የአየር ፍሰትን ይቀንሳል፣ የሞተር ኃይል ይወርዳል፣ የነዳጅ ፍጆታም ይጨምራል። ስለዚህ በየሰርቪሱ መመርመርና አስፈላጊ ሲሆን መቀየር ያስፈልጋል ማለት ነው። ወደ ስፓርክ ፕለግ ከፍተኛ ኤሌክትሪክ ቮልቴጅ የሚያቀርበው የትኛው ክፍል ነው? ያው ስፓርክ ፕለግ ማለት ካንዴላ በሚለው ስሙ ታውቁታላችሁ። እንደተለመደው ስለ መኪና አጠቃላይ የሚወራበት ትክክለኛው ቻናል ነው። ላይክ እያደረጋችሁ ጀምሩት። ወደ ምርጫዎቹ እንሂድ። ኤ ስታርተር ሞተር ወይም ሞተሪኖ፣ ቢ ባትሪ ኬብል፣ ሲ ኢግኒሽን ኮይል፣ ዲ ኦልተርኔተር። ሲ ኢግኒሽን ኮይል ካላችሁ በትክክል መልሳችሁታል። ወደ ማብራሪያው እንሄዳለን። ኢግኒሽን ኮይል 12 የባትሪ ቮልቴጅን ወደ 20000 እስከ 50000 ቮልቴጅ ያሳድጋል። ይህ ከፍተኛ ቮልቴጅ ወደ ስፓርክ ፕለግ ወይም ካንዴላ በመላክ ነዳጅና አየር እንዲቀጣጠሉ ያደርጋል። ትክክለኛው መልስ ነው። እንደተለመደው ሌሎቹን እንመረምራለን። ኤ ላይ የተቀመጠው ስታርተር ሞተር ሞተሩን ለማስነሳት ክራንክሻፍትን ያሽከረክራል። ቢ ላይ ያለው ባትሪ ኬብል ከባትሪ ወደ ኤሌክትሪክ ሲስተም ኃይል ያስተላልፋል። ዲ ላይ የሚገኘው ኦልተርኔተር ወይም ዲናሞ ባትሪውን ይሞላል፣ የመኪናውንም ኤሌክትሪክ ስርዓት ኃይል ያቀርባል ማለት ነው። የኢግኒሽን ኮይል ችግር ካለ ሞተሩ ሚስፋይል ሊያደርግ ኃይል ሊቀንስና የቼክ ኢንጂን ላይት ሊበራ ይችላል ማለት ነው። እንደተለመደው ቪዲዮ እንዳይረዝም እዚች ጋር እናበቃና በሌሎች ቪዲዮዎች እስከምንገናኝ ላይክ ማድረጋችሁን እንዳትረሱ። መልካም